እያንዳንዱን ሰው እየጠራ ማናገር አይደለም። ገብቶሻል? አንቺ ለምሳሌ እግዚአብሔር ያናግርሻል። እግዚአብሔር አዎ አንቺ ያናግርሻል። አሁን ማለት ምሳሌ አሁን እየጸለየው ይሰማለሁ፣ ያናግራል። አዎ የኔ አምላክ የሚሰማ የሚያይ የሚናገር የሚሰማ ነው። ማለት ይሰማል ሳይሆን አንቺ ስትጸልይ ለምሳሌ ድምፁን ያሰማሻል። አሁን ትሰሚያለሽ? የጠየቅኩትን ይመልሳል። አዎ ሲናገር ይሰማል። አዎ ሲናገር ይሰማለሁ። አዎ የኔ አምላክ የሚናገር የኔ እስኪ አንዴ ጸልይና እስኪ ድምፁን እንስማ። በይ አንዴ ጸልይ እስኪ። እኔን አንተን እኮ ነው የጠየቅኩት። ጸልይና ተቀበልና እኮ ለመስማት ነው እንድንቀበል እኮ። አሁን ጸልይና ድምፁን እንስማው አንድ ጊዜ ቶሎ። ጌታ ሆይ በሰማይ የምትኖር አባታችን በእንጂ እንዴ እሱ ራሱ ጸሎት እኮ ነው። ምሳሌ አሁን የኔ ጸሎት ምን እንደሆነ ታውቃለህ እኮ። እንዲናው ጸልይና ድምፁን አንድ ጊዜ አሰሚን። እዚህ ያለው ሰው ሁሉ እንዲያመነ እሺ። ያላ ጌታ ነው እሱ ብሏል፣ በቃሉም ብሏል። ዮሐንስ ወንጌል እሱና ያልኳሻለሁት መንገድ ህይወት ነኝ። አሁንም እዚህ ቦታ ላይ አላህ Subhanahu Wa Ta'ala እኔ እሰማችኋለሁ እያለ በቃሉ ተናገረ። አሁን ወደ ምን ሄደች? በቃሉ ብሏል አለች እኮ። በቃሉ ብሏል አላህ በቁርአን ላይ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ እሰማለሁ እያለ ተናግሯል። እሱን ስናሳይሽ አይ አንተ ላይ ያለው ተረጋጋና እኔ አንተን ነው ጠየቅኩት እኮ ያናግርሃል ወይ? አሁን መጀመሪያ ያያል ወይ አልኩት። ያያል አልኩ። ይሰማል አልኩ እኮ። አንተ የመጀመሪያ ከተናገረ እንዴት አትሰሙ? ይሄን የሚለውን እሱ መጀመሪያ አዳመጤ ነው። እሺ አንተ አሁን ምን አለ? ሰው በቃሉ ተናገረ ይሰማል አልከኝ አይደል? አንተ እኔ ደግሞ እሱን መጀመሪያ አሳየ ነው ማስረጃ አሳየኝ አላህ ይሰማል የሚል አልከኝ አንተ። ከዛ እኔም ሐዲስ አወጣሁኝና አላህ ይሰማል የሚለውን ቃል አሳየ እኔ። ከዛም በኋላ አንተ ምን አልክ? እስኪ አሰማን የእግዚአብሔርን ቃል አሁን ጸልይ እናንተ ስለ ጊዜ አይ በቃሉ ነው የተናገረው አልክ። አይሽ አይደል? ስለዚህ እኔ ያመንኩት አምላክ የሚሰማ የሚያይ የሚሰማ የሚናገር ነው። ሲናገር ይሰማለሁ። ታውቃለህ አይደል? የቀደሙት ነቢያት ብቻ ሳይሆን እኔንም ማናገር ይችላል። ያን ብቻ አይደለም አሁንም አለ። አይችልም። ማስረጃ ሳይን አይተልቅ ላይ ክፈች። እንደ ያኔ መንገር ነው ሄች እንደሚሰማ ሳይን ማስረጃ ክፈች። ምኑን ማስረጃ ከመጽሐፍ ቅዱስሽ እግዚአብሔር እንደሚሰማ ያው እግዚአብሔር እንደሚሰማ ድምፁ እንደሰማሽ ማስረጃ ሳይን እሰማለሁ ድምፁን ቃሉ ላይ ያለ ብለሻል። ልክ እኔ አምላክ አላህ Subhanahu Wa Ta'ala ይሰማል እንደሚለው እግዚአብሔር ድምፁን እንደሰማሽ ማስረጃ ሳይን ክፈች። እንደሰማሽ እንደማይስ እንደሚሰማ ነው። ክፈች ያው يلا በተለይ ደግሞ መቼ ድምጹን እንደሰማች ብትነግረንም በዛው ጠይቃት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ እንዳትሄጂ የጌታ ሰው የዛሬው ሌሊት ያንቺ አይደለም። በቃ ተበልተሻል። እሺ ይቅርታ። እሺ ያላ እየፈለገች ማስረጃ እያመጣች ነው። ዘመንሽ ይባረክ። የዛሬው ሌሊት ያንቺ ነው። በቃ አስቀድም ሙሉ ነሽ አለሽ? ተረጋጋ። እሺ ይቅርታ
ብዙ አንዳንድ ኮመንተሮች ግን በጣም ክፉ ናቸው። እያነጋገረችው ነው አላለም? ሄደች ሄደች ወደ አምላኳ ሄደች ሄደች ቁጭ አርጋን እሺ አይ አነጋገረው እንደምታ ተስፋ አደርጋለሁ።